እስቲ አስቡት፣ በ1954 ዓመተ ምህረት ከጀርመን አገር ተነስተው ወደ ብራዚል እየተጓዙ ነው። አውሮፕላኑ ውስጥ 92 ሰዎች አሉ። ሁሉም በሰላም እየተጓዙ ሳለ አውሮፕላኑ በአትላንቲክ ውቅያኖስ ላይ በድንገት ከራዳር ይሰወራል። ፍለጋ ይደረጋል፣ ነገር ግን ምንም ፍንጭ አይገኝም። ሁሉም ሰው አውሮፕላኑ ተከስክሷል፣ መንገደኞቹም አልቀዋል ብሎ ያምናል። ነገር ግን እውነተኛው ድንጋጤ የተፈጠረው ከ35 ዓመታት በኋላ ነው። ጥቅምት 12 በ1989 ዓመተ ምህረት በብራዚል ፖርቶ አሌግሬ አውሮፕላን ማረፊያ አንድ ያልታወቀ አውሮፕላን በራዳር ታየ። አውሮፕላኑ ምንም አይነት ግንኙነት ሳይመሰርት በሰላም አረፈ። የደህንነት ሰራተኞች ወደ አውሮፕላኑ ሲቃረቡ ያዩት ነገር ግን የሰው ልጅ አእምሮ ሊቀበለው የማይችል እጅግ አስፈሪ እውነታ ነበር። ዛሬ በታሪኮች ቻናል ጊዜ ውስጥ የጠፋውንና በድንገት የተገኘውን የሳንቲያጎ በረራ 513 ዘግናኝ ምስጢር እንፈትሻለን። ወደ ታሪኩ ከመግባታችን በፊት ግን እንደዚህ ያሉ ያልተሰሙና አስገራሚ ታሪኮች ሁል ጊዜ እንዲደርሷችሁ አሁኑኑ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። ታሪኩ የሚጀምረው መስከረም 1954 ዓመተ ምህረት ነው። የሳንቲያጎ አየር መንገድ በረራ 513 ከጀርመን አቅንቶ ወደ ብራዚል ጉዞ ጀመረ። አውሮፕላኑ ሎክሂድ ኮንስቴሌሽን የተባለ በወቅቱ ዘመናዊ የሚባል ነበር። በረራው ለጥቂት ሰዓታት በሰላም ቀጠለ። ነገር ግን በአትላንቲክ ውቅያኖስ ላይ ሲደርስ ድንገት የራዲዮ ግንኙነቱ ተቋረጠ። የብራዚልና የጀርመን የነፍስ አድን ሰራተኞች ለሳምንታት ፍለጋ ቢያደርጉም አንድም ስብርባሪ ወይም የነዳጅ ቅሪት ውቅያኖስ ላይ ሊገኝ አልቻለም። በመጨረሻም ባለስልጣናት አውሮፕላኑ ተከስክሷል የሚል መግለጫ ሰጥተው ጉዳዩ ተዘጋ። ጊዜያት አለፉ፣ ዓለም ተቀየረች፣ ቴክኖሎጂ ረቀቀ። በድንገት በ1989 ዓመተ ምህረት ያ የጠፋው አውሮፕላን በብራዚል ሰማይ ላይ ታየ። የአየር ማረፊያው ተቆጣጣሪዎች ለአውሮፕላኑ አብራሪ በተደጋጋሚ ቢደውሉም ምንም ምላሽ የለም። ነገር ግን አውሮፕላኑ ልክ እንደሰለጠነ አብራሪ በጣም በረጋ መንፈስ መሬት ላይ አረፈ። ሰራተኞቹ በመገረም ወደ አውሮፕላኑ ሮጡ። በሩ ሲከፈት ግን የሚጠብቃቸው ትዕይንት አሰቃቂ ነበር። በመቀመጫዎቹ ላይ የነበሩት 92ቱም መንገደኞችና ሰራተኞች ሙሉ በሙሉ ወደ አጽምነት ተቀይረው ነበር። የሚገርመው ግን አሁንም ድረስ ልብሳቸውን እንደለበሱና ቀበቷቸውን እንደታሰሩ ነበሩ። ከሁሉ በላይ የሚያስደነግጠው ግን አውሮፕላኑን ሲያበር የነበረው ካፒቴን ሚጌል ቪክቶር ኩሪ እጆቹ መሪው ላይ እንዳሉ አጽም ሆኖ ተገኘ። ይህ እንዴት ሊሆን ይችላል? አውሮፕላኑስ ለ35 ዓመታት የት ነበረ? አንዳንድ ተመራማሪዎች ወርሞል ወይም የጊዜ መተላለፊያ ውስጥ ገብቶ ሊሆን ይችላል ይላሉ። አውሮፕላኑ ለጥቂት ሰከንዶች በዚያ ውስጥ ሲያልፍ፣ በምድር ላይ ግን 35 ዓመታት አልፈው ይሆናል። ሌሎች ደግሞ ይህ መንግሥት የደበቀው ሳይንሳዊ ሙከራ ነው ብለው ያምናሉ። የብራዚል መንግሥት በወቅቱ ምርመራ ቢያደርግም ውጤቱን ግን በሚስጥር እንዲያዝ አድርጓል። የሳንቲያጎ በረራ 513 ታሪክ እስከ ዛሬ ድረስ የዓለማችን ትልቁና ያልተፈታው እንቆቅልሽ ሆኖ ቀጥሏል። ሳይንስ ሊመልሰው ያልቻለው ይህ ክስተት እኛ ከምናውቀው ዓለም ውጭ ሌላ ምስጢራዊ ዓለም እንዳለ ያሳየን ይሆን? እናንተስ ምን ትላላችሁ? ይህ ታሪክ እውነት ነው ወይስ የሰዎች ፈጠራ? አስተያየታችሁን በኮሜንት አጋሩኝ። ቪዲዮውን ከወደዳችሁት ላይክ ማድረግ አትርሱ። ለተጨማሪ እንዲህ ያሉ አስገራሚ ታሪኮች ቻናልን ሰብስክራይብ ያድርጉ። በሚቀጥለው ቪዲዮ እስከምንገናኝ ቸር ሰንብቱ።